ሰላም የቤት ሊስቲንግ ተከታታዮች እንኳን ደህና መጣችሁ። ያው እንደሚታወቀው የኛ ቻናል ትክክለኛ የሆነ ድርጅትን ቤት ለሚገዙ ሰዎችን በማሳየት ይታወቃል። ህጋዊነቱን በደንብ መርምሮ እንዲሁም ደግሞ በማስረከብ በደንብ ልምድ ያላቸው ድርጅቶችን በማሳየት ይታወቃል። ዛሬ የምገኘው ማርቨለስ ሪል ስቴት ነው ማለት ነው። ስለ ማርቨለስ ሪል ስቴት ገለጻ እንዲሰጡን የድርጅቱን ሰራተኛ ቀጥሬያለሁ። ኑ ተከታተሉ። እንደምን አለ? ሰላም ነው? ሰላም ነው። እንደምን አለ? እኔ እንኳን አውቃለሁ። እሺ፣ እስቲ ለቻናሎቻችን ተመልካቾቻችን በደንብ ራስህን አስተዋውቅልኝ። በጣም ጥሩ። አቤል እባላለሁ። የማርቨለስ ሪል ስቴት የሴልስ ሱፐርቫይዘር ነኝ። እናንተም እንግዲህ ልትጎበኙን ስለመጣችሁ ከልብ እናመሰግናለን። እሺ፣ እንኳን ደህና ቆያችሁ። እንግዲህ የመጣ ነው ማርቨለስ ሪል ስቴት ነው። ትንሽ ስለ ማርቨለስ ሪል ስቴት ማን ነው፣ ምንድን ነው፣ ምን ይሰራል የሚለውን ብትነግረን። በጣም ጥሩ። እንግዲህ ማርቨለስ ሪል ስቴት አሁን ከተማችን ውስጥ ካሉ ሪል ስቴቶች ጥሩ የማስረከብ ታሪክ ያለው ጥሩ ንጹህ የሆኑ ፕሮዳክቶችን የያዘ ትልቅ ካምፓኒ ነው። ይሄንንም እንግዲህ ጀስት እኛ የምንለው ብቻ ሳይሆን በተጨባጭ ያሳየ ነው ወይም ደግሞ የሚታይ ነገር ያለበት ነው። እሱ የምናየው ከምንድን ነው? ከዚህ በፊት ያስረከብናቸው ፕሮጀክቶች አሉ። ኦልሞስት ወደ 4-5 የሚሆኑ ይሄኛው አምስተኛው ነው። እነዚህም ፕሮጀክቶች እንግዲህ ባለንበት ጊዜ ምንም አይነት እንደውም ከጊዜው ቀደም ብለን ያስረከብንበት ሂደት ነው ያለውና ይሄ ማርቨለስን ትልቅ ያደርገዋል። ይሄን ይመስላል እንግዲህ ማርቨለስ ከብዙ በጥቂቱ የማስረከብ ታሪክ ላይ ያለው ቁርጠኝነት በደንበኞቹ በደንብ የሚወደድ ነው። እኛ ብዙ ጊዜ የፕሮሞሽን አይነት ካምፓኒ አይደለንም። እኛ የሰራነውን አይተው የሚመጡ ደንበኞች ያሉን ካምፓኒ ነን። ምክንያቱም ከዚህ ቀደም ቅድም እንደነገርኩ ያስረከብናቸው ብዙ ስላሉ እሱን አይተው የሚመጡ ደንበኞች ናቸው ያሉት ማለት ነው። ከማስረከብ ባሻገር ማርቨለስን ደግሞ ይህ ነው ወይም ደግሞ ማርቨለስ እንደዚህ ነው የሚያስብሉት የወረቀት ኢሾዎች ናቸው። እኛ ጋር የወረቀት ኢሾዎች ሙሉ ለሙሉ ተፈተው ነው ወደ ሽያጭም ስንገባ ለሽያጭ ከመውጣታችንም በፊት ያሉትን የወረቀት የካርታ የሊዝ የሁሉንም ከወረቀት ጋር የተገናኙ ነገሮችን ጨርሰን ነው ወደ ሽያጭ የምንገባው። ለዚህ ማረጋገጫችን አንድ ደንበኛ እኛ ጋር መጥቶ ሲገዛ እነዛን ወረቀቶች ካርታውን፣ ሊዙን፣ የንግድ ፍቃዱን ኮፒ አድርገን ነው የምንሰጠው ለደንበኛው። ለዚህ ደንበኛው ሂዶ ያንን ነገር ማጣራት ክሮስ ቼክ ማድረግ ትክክል ነው፣ ህጋዊ ነው፣ ህጋዊ አይደለም፣ በካምፓኒው ስም ነው ያለው ወይስ አይደለም፣ ለሽያጭ ተፈቅዶለታል አልተፈቀደለትም የሚለውን በአካል መገኘት ያለበት ቦታ ላይ ተገኝቶ ክሮስ ቼክ ማድረግ የሚችልበት ሂደት ነው ያለው። ሶስተኛነት ደግሞ ማርቨለስ ሪል ስቴት ከስተመሮቹ ላይ ምንም አይነት የዋጋ ጭማሪ የማያደርግ ለየት የሚያደርግ ትልቁ ስራችን እሱ ነው። ምንም አይነት የዋጋ ጭማሪ ከስተመሮቻችን ላይ አናደርግም። ለምሳሌ ዛሬ ላይ በ10 ሚሊዮን ብር የሸጥነው ቤት ነገ ወይም ከ2 ዓመት ወይም ከ2 ዓመት ከ6 ወር ማክሲመማችን 2 ዓመት ከ6 ወር ስለሆነ በዛ ጊዜ ያንኑ ፕራይስ ተከፋፍሎ ነው የሚከፍለው። ያንኑ ፕራይስ ምንም አይነት ኮስት አድ ሳያደርግ 10 ሚሊዮን ብር ከሆነ ያንን 10 ሚሊዮን ብር በሚሰጠው ጊዜ ከፋፍሎ መክፈል ብቻ ነው ከደንበኛው የሚጠበቀው። ኮስት ኢንፍሌሽን ዋቴቨር ከስተመሩን አይመለከተውም፣ እኛ ካምፓኒዎችን ነው የሚመለከተን። ያንንም ደግሞ ኮስት ኢንፍሌሽኑን የምንቋቋመው እንዴት ነው? ቀደም ብለን በመገንባት ለምሳሌ 2 ዓመት ተኩል ያለውን የቤት ማስረከቢያ ጊዜ በአንድ ዓመት ገንብተን እኛ ኢንፍሌሽኑን እንቋቋመዋለን። ለከስተመሩ ግን እስከ 2 ዓመት ከ6 ወር ድረስ የመክፈያ ጊዜ እንሰጠዋለን። ግልጽ ነው። ለዚህ እኛ ኢንፍሌሽኑ ሳይመጣብን በአንድ ዓመት ህንጻችንን ጨርሰናል። ለምን ሼር የሚያደርገን ከስተመሩ ሼር ስለማያደርገን ሙሉ ለሙሉ 100% ሪስኩ የኛ ስለሆነ የኛ የኢንፍሌሽኑን ሪስክ ደግሞ የምንቋቋመው ካልንበት ጊዜ 2 ዓመት ካልን በአንድ ዓመት፣ 1 ዓመት ከ6 ወር ካልን በ9 በ10 ወር እዛ እንዳያችሁት አብዛኞቹን ሳይቶች አይታችኋቸዋል። የምታዩት ይሆናል ካላያችሁትም ሰፈሩ ላይ በደንብ የሚታወቅ ስለሆነ ማለት። ለዚህ እኛ ኢንፍሌሽኑን የምንቋቋመው በዛ ስለሆነ ምንም አይነት የዋጋ አዲሽናል ዋጋ አንጨምርም ከስተመር ላይ። ይሄንንም ስናደርግ በዛው በተጓዳኝ ምን እያደረግን ነው? ደንበኛው ቤቱን ቶሎ እንዲረከብ ደግሞ እያደረግን ነው ማለት ነው። ለዚህ
ማርቭለስን እነዚህ ነገሮች በዋነኝነት ለየት ያደርጉታል። ያው ሌሎቹ የቤቱ ዲዛይኖች የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር የሚታዩ ነገሮች ናቸው። የቤቱ ህንፃ ግንባታ ዲዛይን፣ ስትሬንግዝ ዋቴቨር የምንላቸው ነገሮች አሁን ያለንበት ሄድ ኦፊሳችን ራሱ ከላይ ያለው አፓርትመንቶቻችን ስለሆነ እዛ ላይ ወተን ምን አይነት ፋሲሊቲ ያለው ይሄኛው፣ ምክንያቱም ይሄኛው ያለቀው ነው ለሚሰራው መነሻ የሚሆነውና እዚህ ላይ ምን አይነት ፋሲሊቲዎች ይኖራሉ የሚለውን ማየት መቻል ይቻላል ማለት። ስለዚህ ከማርቭለስ ከብዙ በጥቂቱ ይህንን ይመስላል። እንግዲህ በጣም አሪፍ ገለጻን የሰጠህልን ስለ ማርቭለስ ማለት ነው። አብሬ አያይዤ መጠየቅ የምፈልገው ጥያቄ ነበረ። ማርቭለስ ምን ለየት ያደርገዋል የሚለው ነበረ። በትንሹ መልሰልኛል። ግን ተጨማሪ ደግሞ ከሌሎች ሪል ስቴቶች ለየት ያደርገዋል ይህንን በማቅረባችን እኛ ገዢዎች እንዲመርጡን ያደርገናል። ለምሳሌ እስከዛሬ ድረስ ብዙ ይሸጣቸዋል እና በዛ ምክንያት ለየት የሚያደርጋቸው ምን የተሻለ ነገር እናንተ ጋር አይተው መጥተው እንደገዙ ብትነግረን ደስ ይለናል። እኛ አሁን እንደ ማርቭለስ ሪል ስቴት በልክ የሆነ ፕሮጀክቶች አንይዝም። ስንይዝ ዲዛይን ፕሮጀክቶች ስናወጣ ለሽያጭ በካምፓኒው አቅም ልክ የሆኑ ዲዛይኖችንና ሳይቶችን ነው ይዘን የምንመጣው። የምንወጣውን የምንቋቋመውን ሳይቶችን ነው ይዘን የምንመጣው። ደንበኞች እናንተን እንዴት ይመርጣሉ? ለምን ወደ እናንተ ይመጣሉ? ዛትማች እንደዚህ ፕሮሞሽን ሳይሰራ ምናምን ከምን ይመጣሉ የሚለው እኛ በዋነኝነት ስራችን ነው። ስራችን ማለት ከዚህ በፊት ያስረከብናቸው ሳይቶች አሉ። እነሱ ለደንበኞቻችን ምስክር ናቸው። እኛ እንደዚህ ነን ወይ ደግሞ እንደዚህ ነው ብለን ማስረዳት ወይም መናገር አይጠበቅብንም። ከስተመር ይመጣል። ከዚህ በፊት የሰራነውን ካየ፣ አሁን እየሰራን ያለነውን ሂደት ላይ ያለውን ፕሮግረሳችንን ካየ ያን ያክል የማስረዳት ነገር አይጠበቅበትም። ምክንያቱም ላልተሰራ ነገር ነው ከስተመሩን ቪዥዋላይዝ እያደረክ የምታስረዳው። አይምሮ ስለህ እንደዚህ ነው ይሆናል የምትለው ገና እየተሰራ ለሚሰራ ነገር ነው። ኦልሬዲ እኛ ሽያጭ ላይ ያወጣነው የተሰራ ነገር አለ፣ የሚሰራ ነገር አለ፣ እየተሰራ ያለ ነገር አለ። ፕሮሰስ ውስጥ ነው ከስተመር ያንን ነገር እየሄደ ፊዚካሊ ቼክ እያደረገ ሳሎኑ እንደዚህ ነው፣ መኝታ ቤቱ እንደዚህ ነው እያለ ክሮስ ቼክ አድርጎ ነው ፊዚካሊ ቦታው ላይ ተገኝቶ ነው እኛ እንጀጅ የሚያደርገው እንጂ እኛ ከስተመር ውስጥ በምንፈጥረው አይደለም። ከስተመሩን እንትን ምን ነውና ያ ነገር ብዙ ደንበኞች መተው እኛ ጋር ትረስትፉል ሆኖ ያለምንም ጥርጣሬ ገዝተውን እንዲሄዱ የሚያደርጋቸው ያቀረብንላቸው ኦፈር ነው ማለት ነው። ለዚህ ደንበኞች እንዲገዙ የሚያደርገው ምንም አድርገናቸው ሳይሆን እኛ የምንሰራውን ነገር አይተው ነው እኛ ጋር የሚገዙት። እና ቀደም እንዳልኩት ኢሹዎች አሉ፣ አንዳንድ ቦታዎች የሚነሱ ኢሹዎች። እነዛ ኢሹዎች በምን አይነት መልኩ ይፈታሉ ብለው ይጠይቃሉ። ኢሚዲየትሊ መልስ ይሰጣቸዋል። በዋጋ ላይ ምን አይነት እንትን አለ፣ እዛ ላይም በቂ የሆነ ምላሽ አለ። ለዚህ ደንበኛን ወደ ኋላ ሊያስብል የሚችል ምንም አይነት ኢሹ አይኖርም ማለት ነው። የደንበኛው አቅም ይኑረው እንጂ እኛ የምንሄድበትን መንገድ መሄድ ይቻል እንጂ ደንበኛውን ወደ ኋላ ሊያስብል የሚችል ከጥያቄ አንጻር ሊመለስ የማይችል ከደንበኛው ፍላጎት አንጻር ሊሟላ ማይችል ምንም አይነት ነገር ባለመኖሩ ደንበኛው በቀላሉ ከኛ ጋር ቤት ገዝቶ ይሄዳል ማለት ነው። በጣም ደስ ይላል። ማርቭለስ ሪል ስቴት ምን አይነት ዋስትናዎችስ ይሰጣል? እኔ በበኩል ላይ የገመገምኳቸው ነገሮች አሉ፣ ግን ለደንበኞች ግልጽ እንድናደርግላቸው ምን አይነት ዋስትናዎችስ ለደንበኞች ይሰጣል የሚለውን። በጣም ጥሩ። ማርቭለስ ሪል ስቴት እንግዲህ እነዚህን አፓርትመንቶች ወይም ሳይቶች እያለማ ያለው ጋርመንት ላይ ነው። በዋነኝነት ሴንተር አድርገን የምንንቀሳቀሰው አንድ ሰፈር ላይ ነው፣ አንድ መንደር ላይ ነው። አንድ መንደር ላይ መሆናችን በራሱ ለገዢው አካል ጋራንቲ ነው። ምክንያቱም የተበታተነ ቦታ ሲሆን ከስተመር አንተን እንኳን መጥቶ ለማግኘት ይቸገራል። የሚያገኝ ስፔሲፊክ በሆነ ቦታ አይኖርም። እኛ ግን ሴንተራችን ጋርመንት ነው። እዛ ጋርመንት ላይ ብቻ ነው ምናለማው፣ ለማኔጅመንትም ስለሚመቸን ማለት ነው። ለዚህ ከስተመሩ ብዙ የእንትን ነገር አያጋጥመውም። እዛ ናቸው እዚህ ናቸው የሚል ነገር አያጋጥመው። አንድ ሰፈር ላይ ነው። ኤኒ ታይም መጥቶ እኛን ማግኘት የሚችልበት እድል ሰፊ ነው ማለት ነው። ምንም ድብቆች ስለሌለኛ ጋር። በሁለተኛነት ደረጃ እንደ ማንኛውም ሽያጭና ግዢ አግሪመንቶች አሉ፣ ህጋዊ አግሪመንቶች አሉ። በእነዛ አግሪመንቶች አንዳንዴ ህግ አስፈላጊ ነው። ምን አለ መሰለ፣ እኛ አሁን ዋጋ እንጨምርም ስንል ዋጋ እንጨምርም በቃል ለከስተመሩም ልክ አይደለም፣ ለኛም ደግሞ ታማኝነትን አይሰጥም። ለዚህ በጽሁፍ እናሰፍረውና ያ ነገር ከህግ ጋር እናያይዘዋለን፣ ታማኝ ሆንበት ማለት ነው። ደንበኛውም ደግሞ እንዳይዘናጋ ይሄን በዚህ አይነት መልኩ መክፈል አለብህ፣ ይሄ ነው ያንተ ድርሻ ሚሊዮንም ደግሞ ደንበኛውንም ኮሚትመንት ውስጥ ለመክተት አግሪመንቶች አሉ። እነዛ አግሪመንቶች የደንበኛውንም ሳይድ የማያደርጉ የካምፓኒውንም ሳይድ የሚያደርጉ ሁለታችንን ዊል ሊያደርጉ የሚችሉ አግሪመንቶች አሉ። በእነዛ አግሪመንቶች ተስማምተን
ተፈራርመን የምንሄድበት ሂደት ነው የሚኖረው። በዛ ካምፓኒው የሆነ የሚያጋጥመው ነገር ካለ ወይ ገዢው አካል የሚያጋጥመው ነገር ካለ አግሪመንቱ ላይ ባለው መሰረት የሚፈታ ነው የሚሆነው። ያ ደግሞ ሁለቱንም አካል ሊጠቅም የሚችል አግሪመንታችን ለኛ ትልቁ ጋራንቲያችን ነው። ያው ቀደም እንደነገርኩ ያስረከብናቸው ናቸው በዋነኝነት ግን ህግ የተጻፈ ነገር መኖሩ ደግሞ ለከስተመር ሞር ትረስት ስለሚኖር በሱ መልኩ ደንበኞቻችንን ጋራንቲ እንሰጣለን ማለት ነው። በትክክል አቤል፣ በጣም ደስ ያለኝ ነገር እኔ በምገመግም ሰዓት ሁለት ነገሮች አይቻለሁ በእናንተ ውል ላይ ማለት ነው። ደንበኞች አንደኛው የህንፃ ዋስትና ትሰጣላችሁ። ያ ማለት የህንፃ ዋስትና ኤኒ ብልሽቶችም በ2 ዓመት ውስጥ ባለ ሂደት ውስጥ አግሪመንታችን ላይ የተካተተ እሱ በጣም አስደስቶኛል። ከዛ ደግሞ ቤዚክ ስትራክቸራል ፌለር የሚባሉ ህንፃው ላይ ትልልቅ ጉዳት ቢገጥም እንኳን ለ15 ዓመት ያህል ዋስትና ትሰጣላችሁ። በሚገባ ይሄ እኛ አግሪመንታችን ላይ ያሰፈርነው ነው። ቅድም እንዳልኩ እንግዲህ አግሪመንቱን ከስተመሩ ሲመጣ ነው ዲቴል የሆኑትን ነገሮች ክሮስ ቼክ የሚያደርገው እና ሁሉንም ነገር ዘርዝረን አንጨርሰው የሚሆነ ኮር የሆኑ ነገሮችን የምናነሳው ከአግሪመንቱ ላይ። አሁን ያልካቸው ነገሮች ኦፍኮርስ የካምፓኒው ትልቁ ፖይንት ናቸው እነዛ ነገሮች። ምክንያቱም ቤቱ ከሌለ ነዋሪዎች አይኖሩም፣ ነዋሪዎች ከሌሉ ደግሞ ገዢዎች ከሌሉ ካምፓኒው አይኖርም። ለዚህ ነዋሪዎች እንዲኖሩ ቤቱ መኖር አለበት። ነዋሪዎች ደስተኛ እንዲሆኑ ቤቱ ትክክለኛው አይነት ሁኔታ ላይ መሆን አለበት። ምክንያቱም ነዋሪዎቻችን ደስተኛ ካልሆኑ እዚህ ኤሪያ ላይ እኛም መቀጠል ሰስቴን ማድረግ ስለማንችል፣ ለዚህ ደንበኞቻችን የቀድሞ ደንበኞቻችንን ትሪት ማድረግና ያለውን ነገር ሶልቭ ማድረግ ለካምፓኒው ራሱ ስለሆነ ጥቅሙ እዚህ ላይ ምንም የማንደራደርበት ነው። 2 ዓመት ፕሮፐርቲ ማኔጅመንት ቅድም እንዳልኩ ለ15 ዓመት የሚቆይ እንትኖች ይኖራሉ። እሱ ምንም ጥያቄ ውስጥ ለራሳችን ጥቅም ስለሆነ ማለት ነው። ያ አስደስቶኝ ነው እንግዲህ ወደ እናንተም እንድንመጣ ያደረጋል። ውላችሁ ላይ በግልጽ እነዚህን ነገሮች ማስቀመጥ፣ ብትገዙ ግዙ፣ ባትገዙ አትግዙ የሚል አይነት ድርጅት እንዳልሆነ ሴንስ በማድረግ ነው እና ይህ በጣም የሚበረታታ ጉዳይ ነው። ተመልካቾችም እንዲህ አይነት ድርጅትን ልታምኑት የምትችሉት ድርጅት ነው በውል ደረጃ ይህን ማስቀመጥ የሚችል ማለት ነው። እሺ፣ ሌላ የመጨረሻ ጥያቄ የሚሆነው ማርቭለስ ጋር መጥተው የሚገዙ ደንበኞች ምን አይነት ደንበኞች ናቸው? ወይንም ደግሞ ማርቭለስ የሚሰራቸው ቤቶች ለምን አይነት ሰዎች ብሎ ነው የሰራው ያንን ቤት? እኛ የምንሰራቸው ቤቶች ለሁለት አይነት ለሶስት አይነት ዓላማ መሆን የሚችሉ ናቸው። ፍሌክሲብል የሆኑ ናቸው። ለምሳሌ በዋነኝነት ለኑሮ ለአኗኗር ምቹ የሆነ አፓርትመንቶችን ነው የምንገነባው። ሰው ሲገዛ እኖርበታለሁ፣ ቤተሰብ አፈራበታለሁ ብሎ የሚያስባቸውን አይነት አፓርትመንቶች ነው የምንገነባው። በዋነኝነት ታርጌት የምናደርገው እነዚህን ደንበኞቻችንን። በሁለተኛ ደረጃነት ደግሞ መኖሪያ ጊዜ እስኪደርስ እስከዛ ደግሞ ቢዝነስ ይሆንልኝ ከሀገር ከውጭ እስከመጣ ነገሮች እስኪመቻቹልኝና እስከገባበት ደግሞ ቢዝነስ ይሁን ብለው ለማከራየት ለኢንቨስትመንት የሚፈልጉ ደንበኞች የሚገዙት ነው። ሌላው ደግሞ ለትርፍ አሁን እዚህ ያለንበት ህንፃ ላይ በፊት የነበረው ዋጋ፣ ዛሬ ያለው ዋጋ፣ ነገ የሚኖረው ዋጋ በጣም የተለያየ ነው። እኛ ፊዚካሊ ተገኝተን ያረጋገጥነው ነገር ነው። ደንበኛው ገዝቶ ያረጋገጠው ነገር ነው። ምክንያቱም ከዛሬ ዓመት ከ6 ወር በፊት ወይ ከ2 ዓመት በፊት ገዝቶት ዛሬ ምን ያህል ብር በዛች በአንድ ቤት እያተረፈ እንደሆነ ገዢውና ካምፓኒ ነው የሚያውቀው። ተረዳኝ። ለዚህ ከመኖሪያነት ባሻገር ለኪራይ ከመግዛት ባሻገር ለኢንቨስትመንት የሚሆን አይነት ፕሮዳክት ነው ይዘን ለደንበኞቻችን እየመጣን ያለ ነው። ለዚህ ሰዎች ሲገዙ በአንድም በሌላም ፍላጎታቸውን ማሳካት የሚችሉበት ካምፓኒ ነው ማለት ነው። የካሬ አማራጮች ባለ 1፣ ባለ 2፣ ባለ 3 መኝታ ምን አይነት ካሬ አማራጮች አላችሁ? እኛ አሁን ከ1 ዓመት በኋላ የምናስረክበው ኦልሬዲ ቻክ ላይ የደረሰ ቤት አለን። እሱ ላይ ከሆነ ባለ 1 መኝታ 70 ካሬ አለ። በካሬ 80 ሺህ ብር ነው። ባለ 3 መኝታ ደግሞ 125 ካሬ አለ። ኦልሞስት በጣም ትንሽ ቤቶች ውስን ቤቶች ናቸው ያሉት። ኦልሬዲ ተገምቶም ስላለቀ ቻክ ላይ ስለደረሰ እነዚህ የካሬ አማራጮች ባለ 1 እና ባለ 3 እዛ ላይ ያሉ፣ ሌሎቹ አልቀዋል። ሌሎቹ ደግሞ አሉ አሁን ፋውንዴሽን ላይ ያሉ። ዴሊቨሪ ታይማቸው 1 ዓመት ከ6 ወር እና 2 ዓመት ከ6 ወር አሉ። እነሱ ላይ የካሬ ፕራይሳቸው 72 ሺህ ብር ነው በካሬ ያሉት። የካሬ አማራጮች ደግሞ ባለ 2 መኝታ እና ባለ 3 መኝታ ናቸው። ባለ 2 መኝታ 91 ካሬ ነው። ባለ 3 መኝታ 111 ካሬ አለ፣ 126 ካሬ አለ፣ 142 ካሬ አለ። ለዚህ እነዚህን ኦፕሽኖች እንደ ተጨማሪ አማራጭ ደግሞ 1 ዓመት ከ6 ወሩ ላይ 140 ካሬም አለ። እነዚህን ከስተመሩ በሚፈልገው በ30% ቅድመ ክፍያ መስተናገድ ይችላል። እኛ 30% እንግዲህ ቅድም እንደነገርኩ የምንፈልገው እኛ
ከኛ ከሄድ ጋር ሊሄድ ገዢ ነው የምንፈልግ። ገዢ ገዝቶ ቤቱ የሚረከብ እንጂ በ10% ቅድመ ክፍያ በ5% ቅድመ ክፍያ ገዝቻለሁ ቤት አለኝ ብሎ የሚያስብ ሰው ከዛ ኔክስት ክፍያዎች ተራዝመውለት ከዛ ካምፓኒው ያከፋፈለ ስነ ስርዓቱን አጓቶት ግንባታውም ተጓቶ የሚሄድበት እድል እዚህ የለም። እኛ የምንፈልገው ቤት ገዢ ነው፣ ትክክለኛ ቤት ገዢ ነው። እኛ ደግሞ ቤት ገንቢ ነን። ካምፓኒ የሚገዛን አካል ያከፋፈለ ስነ ስርዓቱን በስርዓት እንዲሄድልን እንፈልጋለን። እኛም ደግሞ ስንገነባ በስርዓት ነው የምንሄደው። ለዚህ ቅድመ ክፍያችንም ከፍ ያለው ለዛ ነው። ምክንያቱም በደንብ አቅም ይኖረናል። 30% ሲሆን ምንም አይነት እንትን ውስጥ አንገባም፣ ጥያቄ ውስጥ አንገባም ግንባታ ላይ ማለት ነው። ለዚህ እንደዚህ አይነት ደንበኛ ስለምንፈልግ ነው። እኛም በዛው ልክ አግሬሲቭሊ ስለምንሰራ ዳውን ፔመንታችንን 30% አድርገናል። ብዙ ቦታ አንተ የማየት እድሉ ሊኖር ይችላል። 5%፣ 10% ከዛ ኔክስት ፔመንቶችን ለመጠየቅ እስከ 1 ዓመት ድረስ ምናምን ጋፕ ይሰጣልና ግንባታው በዛ ልክ ምን ያህል ጋፕ ምን ያህል ነገር ይመጣል። በዛ ላይ ኢንፍሌሽን ኮስት አለ እዛ ላይ ገብቷል። ስለዚህ እነዛ ነገሮች ስላሉ ትንሽ አለ መግባባት ውስጥ የዲሌ ውስጥ ይከታልና እኛ ጋር ሲመጣ ትክክለኛ ገዢው ነው የምንፈልገው። ለዛም 30% አድርገናል። ያለ ምንም ኢንፍሌሽን ኮስት በተባለው ጊዜ ከተባለውም ቀደም ብሎ ምናስረክብለትን ደንበኛ ነው የምንፈልገው ማለት ነው። በጣም አሪፍ። በጣም እናመሰግናለን አቤል ለሰጠህን መግለጫ። በጣም ምናልባት እኔ የረሳሁት ነገር ካለ አንተ መናገር የምትፈልገው ነገር ካለ እድል ወስደህ። በጣም ጥሩ። እንግዲህ እኔ ማንሳት የምፈልገው ነገር ምንድነው እኛ አሁን የካሬ ፕራይሶች እናወጣለን። ምናልባት የካሬ ፕራይሶች ስናወጣ ቅድም እንዳልኩ እንግዲህ ኢንፍሌሽኑን ለመቋቋም ካምፓኒው የሚሄድበት ስትራቴጂ አለ። ያን ስትራቴጂ ስንሄድ በየጊዜው ልክ የሆነ ደረጃ ላይ ስንሄድ ዋጋ እንጨምራለን። ልክ የሆነ ደረጃ ላይ ስንደርስ ዋጋ እንጨምራለን። ልክ የሆነ ደረጃ ላይ ስንደርስ ዋጋ እንጨምራለን። ያንን ለምሳሌ መጀመሪያ የሚመጡ ደንበኞች የሚጠቀሙትን ጥቅም ልንገርህ። ለምሳሌ አሁን አዲስ ያወጣነው ፕሮጀክቶች አሉ። ኦልሞስት ወደ 3 የሚጠጉ ፕሮጀክቶች አውጥተናል አዲስ ማለት ነውና እነሱ ፕሮጀክቶች ላይ ደንበኞች ሲገዙ የሚጠቀሙት አድቫንቴጅ አንደኛ በፕራይስ በጣም ዝቅተኛ ፕራይስ ነው። አንደኛ በካሬ 72000 ብር ነው ማለት ነው እዛ ላይ። ሁለተኛ ደግሞ ቤስት የሆነውን ሎኬሽን ይይዛሉ። ቤስት የሆነውን ቪው ይይዛሉ። ቤስት የሆነውን ፍሎር ይይዛሉ። አሁን በአማውንቱ እኮ እኩል ነው የሚያወጡት አማውንት። ለምሳሌ 21ኛ ላይ ሄዶ የገዛ ደንበኛ የሚያወጣው አማውንት መጨረሻ መጥቶ የገዛው ደንበኛ የሚያወጣው አማውንትና ዛሬ የገዛው ደንበኛ የሚያወጣው አማውንት እንደውም ሊበልጥ ይችላል። መጨረሻ ላይ መጥቶ የገዛው አማውንት ሰውዬ ከስተመር ማለት ነው። ለዚህ አሁን ላይ የሚገዙት ደንበኞች ከአማውንቱ ባሻገር ከዲስካውንቱ ባሻገር የቪው ሎኬሽን አድቫንቴጅ ይዛሉ፣ የፍሎር አድቫንቴጅ ይዛሉ። ነገ ለማከራየት ነገ ለመሸጥ ከነ አድቫንቴጁ ነው እነዚህን ቤቶች የሚገዙት ማለት። ለዚህ ቀደም ብሎ ለሚመጡ ደንበኞች ከናሁን ቅድም ስለ ማርቨለስ ካወራናቸው ነገሮች ባሻገር እነዚህንም ተጨማሪ ያሉትን አድቫንቴጆች መጠቀም የሚችሉበት እድል አሁን ሰፊ ነው። ምክንያቱም እኛ አንድ ህንፃ እናወጣለን አለቀ ሲባል ነው የምንታወቀው። ብዙ ደንበኞች ምናልባት ሊያውቁት ይችላሉ ማርቨለስን። በተለይ ጋርመንት አካባቢ ላይ ያሉ ሰዎች ይመጣሉ አለቀ ሲባል ነው የሚያውቁት። ይመጣሉ አለቀ ሲባል ምክንያቱም በጣም አግሬሲቭሊ የሚገነባ ሳይት ነው። እንግዲህ በ10 ወር በ11 ወር ጊዜ ውስጥ G+14 ገንብቶ መጨረስ ማለት ይሄ በጣም ለዛውም ሂውጅ የሆነ ህንፃ ሂውጅ የሆነ ባለ 3 መኝታ ትላልቅ ካሬ ያለበት ህንፃ በ11 ወር ውስጥ ገንብቶ ማስረከብ ትልቅ ነገር ስለሆነ ደንበኞች መግዛት ይፈልጋሉ ከኛ ካምፓኒና መተው አለቀ የሚባሉ ነገሮች ስላሉ ደንበኞች ቀደም ብለው መተው የተሻለውን ነገር እንዲጠቀሙ ሚል መልእክት እናስተላልፋለን እንደ ካምፓኒ። እኛ ጋር ደግሞ መተው የሚያጡት ነገር የለም። ሁሉም ነገር በእነሱ ፍላጎት ትሪት የሚደረጉ ነገሮች ይኖራሉ። ኦፍ ኮርስ በአግሪመንት ነው ያሉትን ነገሮች የምናስራቸው፣ ግን ከዛ ባሻገር ደግሞ ቤተሰባዊነቱ ስለሚበልጥ ያሉትን ነገሮች ኮምፕሮማይዝ እያደረግን የምንሄድበት እድል ሰፊ ነው። እንግዲህ እንደተከታተላችሁት ነው ከአቤል ጋር ጥሩ ቆይታ ነበረን ማለት ነው። ማርቨለስ ጥሩ ድርጅት እንደሆነ በሚታይም ፊዚካሊ በገነባቸውም ነገሮች እንዲሁም ደግሞ ቃል በሚገባው በውሉም መሰረት የሚታይ ነገሮች እንዳሉት ገምግመን አይተን ነው ወደዚህ የመጣ ነው ማለት ነው። ትልቅ ድርጅት ነው። እናንተም እንግዲህ መታችሁ ቢሮአቸውን መጎብኘት ትችላላችሁ። ከታች ስልክ እናስቀምጥላችኋለን። በእነዛ ስልኮች ተጨማሪ መረጃዎችን ማግኘት ትችላላችሁ ማለት ነው። ልዩ የዲስካውንት ኦፈሮችም እንዲሁ መደራደር የምትችሉበት አማራጭ እንዳለ ነግሮናል ማለት ነው። የዚህ እድል ተጠቃሚ ሆኖ እናመሰግናለን ስለተከታተላችሁ።